ስለሆነ የነሐሱ በሚል ርዕስ ይሆናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ የሚገኝ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ቃል በመጥቀስ ለተወሰኑ ደቂቃዎች ቆይታ እናደርጋለን። ዛሬ እንደሚታወቀው መጋቢት 27 ነው። መጋቢት 27 በየዓመቱ ጥንተ ስቅለትን በዓለ ስቅለትን ወይም የመጀመሪያውን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቀን እናከብራለን። ምንም እንኳን ዕለታት በዓላት ዕለታቸውን ጥንተ ዕለታቸውን እንዳይለቁ በድሜጥሮስ ቀመር አስቀድሞም በሐዋርያት ሥርዓት በተሰራ መሰረት ቤተክርስቲያናችን የምታከብር ቢሆንም ስቅለት ብላ ከተወሰኑ ቀናት በኋላ ከ15 ቀን በኋላ በዓለ ስቅለትን የምናከብር ቢሆንም ነገር ግን በየዓመቱ ጥንተ ስቅለት ተብሎ ይሄ በዓል ይታሰባል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ዕለተ ዓርብ ነው። የተሰቀለበትም ዕድሜ 33 ዓመት ከ3 ወር ሲሆነው ነው። የተሰቀለውም በኢየሩሳሌም ነው። ልዩ ቦታውም ቀራንዮ ነው። የተሰቀለውም በሁለት ወንበዴዎች መካከል ነው። የተሰቀለውም ራቁቱን ነው። የተሰቀለውም በብዙ መከራና በብዙ ስቃይ ነው። ስለዚህም ይህንን የሚያወሳውን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት በማንሳት ጠቅሎ የሚይዝ ስለሆነ የነሐሱ እባብ በሚል ርዕስ እንማራለን። ይህም ትምህርት ነገ ኒቆዲሞስ ነው። በአጋጣሚ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 22 ድረስ ያለው የወንጌል ክፍል ነገ የሚተረጎም የሚነበብ ነው። በአንድ ሌሊት፣ በአንድ ቀን፣ በአንድ ስፍራ ለአንድ ሰው ጌታ ያስተማረው ትምህርት ነው። በጣም ትልቁና የነገረ መለኮት ጥግ ተብሎ የሚታወቅ የወንጌል ክፍል ነው። የዮሐንስ ወንጌል ከባድና ረቂቅ የሚባለው ይሄ ክፍል ነው። የዮሐንስ ወንጌል ምዕራፍ 3 የዮሐንስ ወንጌል ምዕራፍ 1 የተተረጎመበት ክፍል ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 22 ድረስ 5 ነገሮች ተዘርዝረውበታል። አንደኛ ምስጢረ ጥምቀት ተገልጦበታል። ሁለተኛ ምስጢረ ስጋዌ ተገልጦበታል። ሶስተኛ ነገረ መስቀል ተገልጦበታል። አራተኛ ነገረ ፍቅር ወይም የእግዚአብሔር ፍቅር ተገልጦበታል። አምስተኛ ምስጢረ ፍትሕ ተብሎ የሚጠራው የፍርድ ነገር የፍርድ ምስጢር ወይም የእግዚአብሔር ፍርድ በብርሃን እንዴት እንደሚገለጥ ተገልጦበታል። እነዚህን 5 ነገሮችን የያዘ ነው። ከነዚህ ከ5ቱ ጉዳዮች አንዱ ነገረ ስቅለትን ነገረ መስቀልን የያዘው ጌታ ለኒቆዲሞስ እንዲህ ብሎ የነገረው ነው። ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል ከመ ኩሉ ዘየአምን ቦቱ ኢይትሐጐል አላ ይረክብ ሕይወተ ዘለዓለም። ከመ ኩሉ ዘየአምን ቦቱ ኢይትሐጐል የሚላል ለሊቃውንቱ አላ ይርከብ ሕይወተ ዘለዓለም። ሙሴ የናሱን እባብ በምድረ በዳ እንደሰቀለው እንዲሁ የሰው ልጅም የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እንደ ናሱ እባብ ተቀጥቅጦ ሊሰቀል ይገባዋል የሚል የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ የሚገኝ ክፍል ነው። ይህ ክፍል ለየት የሚያደርገው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረው ትምህርት ነው። ኒቆዲሞስ ምሁረ ኦሪት ነው። ኦሪትን የተማረ ስለሆነ ሲያነበው ከነበረው ሲያስተምረው ከነበረው ሲተረጉመው ከነበረው ክፍል ነው ጠቅሶ የነበረው። ይሄ ክፍል የሚገኘው በኦሪት ዘኍልቍ ምዕራፍ 21 ከቁጥር 5 ጀምሮ እስከ ቁጥር 9 ድረስ የሚገኝ ታሪክ ነው። ሁልቁ ማለት ቁጥር ማለት ነው። ኦሪት ማለት ሕግ ማለት ነው። ኦሪት ዘኍልቍ ማለት የቁጥር ሕግ ማለት ነው። እስራኤላውያን እየተቆጠሩ የጎደሉበት የመጽሐፍ ቅዱስ ክፍል ነው። ተቆጥሮ ከመጉደል እግዚአብሔር ሁላችንንም ይሰውረን። አንዱ ተቆጥሮ የጎደሉበት ታሪክ እባብ ተነስቶ የፈጃቸው ታሪክ ነው። ይህም የሆነበት ምክንያት እግዚአብሔርን እንዲህ ብለው አምተውታል። ይክልኑ እግዚአብሔር ሰሪአ ማዕድ በገዳም ይሕዝብ ፈትሐ ወያውህብ ማየ። እግዚአብሔር በምድረ በዳ ማዕድ መስራት ይችላል ወይ? አለቱን መጥቶ ውሃ ማፍለቅ ይችላል ወይ? አሁን ያለንበት ቦታ ደጋ ስለሆነ ከፍ ያለ ቦታ ስለሆነ እንጂ ቆላ ብንሄድ በረሃ ብንወርድ ይህን ማድረግ ይችላል ወይ ብለው እስራኤላውያን እግዚአብሔርን አሙት ይላል። ያን ጊዜ እግዚአብሔር ሙሴን እንዲህ አለው፣ አውርዶሙ ቆላ ሐራሴቦን ሐራሴቦን ተብሎ ወደሚጠራ ጽኑ በረሃ ወደ ምድረ በዳ ይዛቸው ውረድ አለው። ይዟቸው ወረደ። መናውን አወረደላቸው፣ ውሃውንም አፈለቀላቸው፣ የሚፈልጉትንም አደረገላቸው። ነገር ግን ነዘር ተብሎ የሚጠራ የበረሃ እባብ፣ መርዛማ እባብ፣ መድኃኒት የማይገኝለት እባብ፣ ፈጣን እባብ ተነስቶ
እስራኤላውያንን በአንድነት ይፈጃቸው ጀመር። ያን ጊዜ እስራኤላውያን ብዙዎቹ አለቁ፣ ደነገጡ። ወደ ሙሴ ሄዱ። ሙሴን እንዲህ ብለው ጠየቁ፣ ከእግዚአብሔር ምሕረት ቸርነት አይታጣም፣ ከእኛ ኃጢአት መዓት አይጠፋምና እባክህ ወደ እግዚአብሔር አስታርቀን ብለው ወደ ሙሴ ሄዱ። ሙሴም በእግዚአብሔር ፊት ቆመ። ሙሴም እግዚአብሔርን እንዲህ ብሎ ጠየቀው፣ እግዚአብሔር ሆይ ጌታ ሆይ እነሆ ይህንን ሕዝብ ከግብፅ አውጥተህ በምድረ በዳ እንዲያልቅ ብታደርግ አሕዛብ ይሳለቁብሃል፣ ስምህን ይገዳደሩበታል፣ ስምህን ይቀልዱበታል። ስለዚህ እግዚአብሔር ሆይ እባክህ ይህንን ሕዝብ አድን ብሎ ሙሴ በእግዚአብሔር ፊት ቆመ። ሙሴ የካህናት ምሳሌ ነው። ሙሴ የሊቃውንቱ ምሳሌ ነው። ሙሴ የመምህራን ምሳሌ ነው። ሙሴ የቅዱሳን ምሳሌ ነው። ሙሴ የአባቶቻችን ምሳሌ ነው። ሙሴ የጸሎተኞች ምሳሌ ነው። ሙሴ በእግዚአብሔር ፊት መቆሙ ዛሬም አባቶቻችን በእግዚአብሔር ፊት የመቆማቸው ምሳሌ ነው። የሚቀድሰው ካህን በእግዚአብሔር ፊት ይቆማል። የሚቀድሰው ካህን በእግዚአብሔር ፊት ይቃጠላል። የሚቀድሰው ካህን በእግዚአብሔር ፊት ስለ ሕዝቡ መቅሰፍት እንዲከለከል፣ መዓት እንዲከለከል፣ ቁጣ እንዲጠፋ፣ እግዚአብሔር የምሕረት ፊቱን ወደ ሕዝቡ እንዲመልስ ይለምናል ካህኑ። አባቶቻችን እንዲሁ ማህሌት የሚቆሙ ሰዓታት የሚቆሙት አባቶቻችን፣ የሚያስተምሩ መምህራን፣ የሚተረጉሙ መምህራን፣ ቅዳሴ ማርያም ትርጓሜ፣ ኪዳንና ትምህርተ ኅቡዓት የሚተረጉሙ፣ ወንጌሉን የሚተረጉሙ፣ መዝሙረ ዳዊቱን የሚተረጉሙ፣ ብሉይ ኪዳኑን የሚተረጉሙ፣ ነቢያትን የሚተረጉሙት አባቶቻችን እንደ ሙሴ በእግዚአብሔር ፊት ይቆማሉ። እግዚአብሔርም ዓይኑን በእነሱ ላይ ያሳርፋል። ስለ እነሱ ጸሎትና ልመና ብሎ እኛን እግዚአብሔር ይምራል። እግዚአብሔር ሁላችንን ይማረን። ሙሴ በእግዚአብሔር ፊት ቆመ። እግዚአብሔር ሙሴን እንዲህ አለ፣ ውረድና የምልህን አድርግ አለ። ነሐስ ውሰድ፣ ነሐሱን እሳት ውስጥ አስገባው፣ አቅልጠው፣ ቀጥቅጠው፣ ስቀለው፣ ከዛ ሕዝቡን ጠርተህ የተሰቀለውን የነሐስ እባብ እንዲያዩ አድርግ ብሎ እግዚአብሔር ለሙሴ ይህንን ትእዛዝ ነገረው። ሙሴ ይህንን ትእዛዝ ተቀበለ፣ ተመለሰ። ነሐሱን ወሰደ፣ እሳት ውስጥ አደረገው፣ አቀለጠው፣ ቀጠቀጠው፣ እባብ አስመስሎ ሰራው። ከዚያ ሰቀለው። ከዚያ ሕዝቡን ጠራ፣ እንዲታይ አደረገ። ያን ጊዜ የተነደፉት ሰዎች የተሰቀለውን የነሐስ እባብ ሲመለከቱ መርዙ ከደማቸው ከሰውነታቸው እየወጣ የነሐሱ እባብ ላይ አረፈ፣ ተፈወሱ። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ይሄ እንግዲህ ሰም ይባላል። ይሄ ታሪክ ይባላል። ይሄኛውን ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም፣ ሙሴ የነሐሱን እባብ በምድረ በዳ እንደሰቀለው ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል፣ እንዲሁ የሰው ልጅም ሊሰቀል ይገባዋል። ከመ ኩሉ ዘየአምን ቦቱ ኢይትሐጐር፣ የሚያምንበት ሁሉ እንዳይጠፋ አላ ይርከብ ሕይወተ ዘለዓለም፣ የዘላለም ሕይወትን እንዲያገኝ እንጂ ብሎ ጌታችን ይህን ምሳሌ በቀጥታ ጠቅሶ ለኒቆዲሞስ ይነግረዋል። ምን ማለት ነው? የነሐሱ እባብ ክርስቶስ ነው። ነሐሱ መጀመሪያ እሳት ውስጥ መግባት አለበት። ከዚያ ቀጥሎ መቀጥቀጥ አለበት። ከዚያ ቀጥሎ መሰቀል አለበት። ከዚያ ቀጥሎ መታየት አለበት። ደግሞና እጠይቃችኋለሁ፣ ነሐሱ መጀመሪያ እሳት ውስጥ መግባት አለበት። ሁለተኛ መቀጥቀጥ አለበት። ሶስተኛ መሰቀል አለበት። አራተኛ መታየት አለበት። መጀመሪያ ነሐሱ ምን ውስጥ መግባት አለበት? እሳት ውስጥ መግባት አለበት። ሁለተኛ ምን መደረግ አለበት? መቀጥቀጥ አለበት። ሶስተኛ ምን መደረግ አለበት? መሰቀል አለበት። አራተኛ ምን መደረግ አለበት? መታየት አለበት። እነዚህን አራት ደረጃዎችን ማለፍ አለበት። ነሐሱ ለምንድን ነው እሳት ውስጥ እንዲገባ የሚፈለገው ቢባል ሰሙ እንዲቀጠቀጥ ነው። ቅርጽ ለማውጣት እንዲመች ነው። እንደፈለገ ለማድረግ እንዲታዘዝ ነው። ደክታይል እንዲሆን ነው። ማለብል እንዲሆን ነው። ሐመር እንዲደረግ ነው። በመዶሻ መቀጥቀጥ እንዲችል እንዲታዘዝ እሳት ውስጥ መግባት አለ፣ መቅለጥ አለበት። ከዚያስ የሚቀጠቀጠው ለምንድን ነው ቢባል ቅርጽ ለማውጣት እንዲመች ነው። ምን አይነት ቅርጽ? እባብ መስሎ እንዲሰራ። የትኛውን እባብ? የነደፋቸውን እባብ፣ ያን መርዛም እባብ፣ ያን ክፉ እባብ፣ ያን ጨካኝ እባብ፣ ያን የበረሃ እባብ ያን መስሎ እንዲሰራ፣ ወገቡ የእባቡን ወገብ፣ ጭንቅላቱ የእባቡን ጭንቅላት፣ ጅራቱ የእባቡን ጅራት መስሎ እንዲሰራ እንዲታዘዝ መቀጥቀጥ አለበት። እንዲቀጠቀጥ እንዲታዘዝ እሳት ውስጥ መግባት አለበት። ከዛ ቀጥሎ ደግሞ ተቀጥቅጦ እባብ መስሎ ከተሰራ በኋላ መሰቀል አለበት። ለምንድን ነው የሚሰቀለው ቢባል እንዲታይ ነው።
አሁን እናንተ እኔን የምታዩኝ አብዛኞቻችሁ ላይ ስለሆንኩኝ ከፍ ያለ ቦታ ስለሆንኩኝ ነው። ጉልላቱ የሚታያችሁ ከፍ ያለ ቦታ ስለሆነ ነው። እንዲታይ መሰቀል አለበት። ለምንድን ነው የሚታየው ቢባል መርዙ ከሰውነታቸው ከደማቸው፣ በተለይ የተነደፉት ሰዎች በውስጣቸው ያለው በደማቸው ያለው በሰውነታቸው ያለው መርዝ ከእነሱ ወጥቶ እባቡ ላይ እንዲያርፍና እንዲድኑ እንዲፈወሱ በሕይወት እንዲኖሩ ማየት አለባቸው። ይሄ ሰሙ ነው። የነሐሱ እባብ ክርስቶስ ነው። ነሐሱ እሳት ውስጥ መግባት አለበት ማለት ምን ማለት ነው ቢባል ቃል ሥጋ መሆን አለበት። ቃል ምን መሆን አለበት? ሥጋ መሆን አለበት። ይህንን ቅዱስ ቄርሎስ ይተረጉማል። በከመ ሐፂን ይላል ዘይትወደድ ውስተ ላህበ እሳት ይለዋል። እሳት ውስጥ እንደሚገባ ብረት ይለዋል። ብረቱ ከእሳቱ ጋር ሲገናኝ ከእሳቱ ጋር ይዋሃዳል። እሳቱ የብረቱን አካል ይይዛል። ብረቱ የእሳቱን ጠባይ፣ የእሳቱን ቅላት፣ የእሳቱን ዋዕይ ወይም የእሳቱን ማቃጠል ወይም የእሳቱን ብሩህነት ይይዛል። እሳቱና ብረቱ ይዋሃዳሉ። ትጨብጡታላችሁ፣ ያቃጥላል። የሚያቃጥለው ብረቱ አይደለም እሳቱ ነው። እንደገና ደግሞ የሚያዘው እሳቱ አይደለም ብረቱ ነው። ምክንያቱም እሳቱ የብረቱን ጠባይ፣ ብረቱ የእሳቱን ጠባይ ገንዘብ አድርጓል። ተዋህዶ ይባላል። ይህም የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል መሆኑ ቃል በሥጋ ርስት ሥጋ በቃል ርስት መግባቱን የሚያሳይ አስደናቂ ነው። ለምንድን ነው ቃል ሥጋ የሚሆነው? ለምንድን ነው ብረቱ እሳት ውስጥ የሚገባው ቢባል እንዲቀጠቀጥ ነው አለ። ነሐሱ ለምንድን ነው እሳት ውስጥ የሚገባው? እንዲቀጠቀጥ ከሆነ ምክንያቱ ቃል ለምንድን ነው ሥጋ የሚሆነው ቢባል እንዲቀጠቀጥ ነው። መከራ እንዲቀበል ነው፣ እንዲራብ ነው፣ እንዲጠማ ነው፣ እንዲደክም ነው፣ እንዲሞት ነው። ያለዚያማ የሚራቆት አካል የለው። ያለዚያማ የሚመታ አካል የለው። ሥጋ ባይሆን ነፍስን ባይነሳ ደምን ባይነሳ ባይዋሃድ ሰው ባይሆን ወደዚህ ምድር ባይመጣ በባሪያ መልክ ባይገለጥ በእኛ ነፍስ በእኛ ሰውነት በእኛ መልክ በእኛ ባህሪ በእኛ ማንነት በእኛ ምድር በእኛ ዓለም በእኛ ጠባይ ባይገለጥ ኖሮ ማንም አይሰቅለውም፣ አይገረፍም። ካሳ መክፈል፣ ሥጋ መቁረስ፣ ደም ማፍሰስ የሚባል ነገር መስቀል ተሸክሞ መውደቅ 6666 ጊዜ መገረፍ የሚባል ነገር የሾህ አክሊል መድፋት፣ ከአንዲት ሴት ጋር ማውራት፣ መንከራተት፣ መራብና መጠማት፣ መድከም የሚባል ነገር የለም። መሰደድ የሚባል ነገር የለም። ለምሳሌ እግዚአብሔር አብን ልትሰቅለው አትችልም። እግዚአብሔር መንፈስ ቅዱስን ልትሰቅለው አትችልም። ለምን? አብ ሥጋንና ነፍስን አልነሳም። መንፈስ ቅዱስ ሥጋንና ነፍስን አልተዋሃደም። ስለዚህ ሊሰቀል አይችልም። እንዲሰቀል ቅዱስ ዮሐንስ ወንጌላዊ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ የምታገኙት እሱ ነው። በመጀመሪያው ነው የሚለው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ይልና ቁጥር 14 ላይ ያ ቃል ሥጋ ሆነ ይላል። ያ ቃል ምን ሆነ? ሥጋ ሆነ። ምን ማለት ነው? ቅዱስ ዮሐንስ መጀመሪያ አይራብም ነበረ፣ መጀመሪያ አይጠማም ነበረ፣ መጀመሪያ አይደክምም ነበረ፣ መጀመሪያ አይከሰስም ነበር፣ መጀመሪያ በጲላጦስ ፊት መቆም አይችልም ነበር። አሁንስ ሥጋ ሆና፣ ስለዚህ ይራባል፣ ስለዚህ ይጠማል፣ ስለዚህ ይደክማል፣ ስለዚህ መከራ ይቀበላል። መከራ እንዲቀበል ብረቱ እሳት ውስጥ መግባት እንዳለበት ሁሉ ቃል ሥጋ መሆን አምላክ ሰው መሆን ነበረበት። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ሰው የሆነው ለዚህ። ሁለተኛ መቀጥቀጥ አለበት። ብረቱ እሳት ውስጥ ከገባ በኋላ ይቀጠቀጣል። ለምንድን ነው የሚቀጠቀጠው? ራም መስሎ እንዲሰራ። ቃል ሥጋ ከሆነ በኋላ ይቀጠቀጣል። ለምንድን ነው የሚቀጠቀጠው? እባብ እንዲመስል። እባብ እንዲመስል ማለት ምን ማለት ነው ቢባል ኃጢአተኛ እንዲመስል። በኃጢአተኛ ምሳሌ ነው ክርስቶስ የተሰቀለው። ተቀጥቅጧል። መቀጥቀጥ የሚባለው በሁለት ይከፈላል። በ33 ዓመት ከ3 ወር ውስጥ ጌታ የተቀጠቀጠው መቀጥቀጥ አንደኛ አካላዊ፣ ሁለተኛ መንፈሳዊ ተብሎ ይከፈላል። አካላዊ የሚባለው ግዙፍ የሆነው የሚቆጠረው፣ የሚታየው፣ የሚሰማው፣ የሚተረከው፣ የሚነገረው ነው። መንፈሳዊ የሚባለው ረቂቅ የሆነው ነው። ለምሳሌ በደልን መሸከም፣ በኋላ እንመጣበታለን። አካላዊ የሚባለው ከብርድ ጀምሮ በቤተልሔም ከመወለድ ጀምሮ በብርድ ከመንሰፍሰፍ ጀምሮ በብርድ ከመንቀጥቀጥ ጀምሮ በአህያና በከብት መካከል ከመገኘት ጀምሮ ከዚያ ስደት፣ ከዚያ ረሃብ፣ ከዚያ ጥም፣ ከዚያ ድካም፣ ከዚያ መስቀል ተሸክሞ መንገላታት፣ መውደቅ፣ ሐሞት፣ መጠጣት፣ በ5 ጭንካር መስቀል ላይ መሰፋት፣ እነዚህ ነገሮች በሙሉ አካላዊ መከራ ተብሎ ይጠራል። መቀጥቀጥ ነው የሚባለው። ይሄ ቀጥቅጠውታል፣ አድቅቀውታል።
ኃጢአተኛ ለማስመሰል ክርስቶስ እንደምታውቁት በሁለት ወንበዴዎች መካከል ተሰቅሏል። በቀኝ በኩል የተሰቀለው ጥጦስ ይባላል፣ በግራ በኩል የተሰቀለው ክራክርስ ይባላል። ሁለቱም 40 ዘመናት ደም ሲያፈሱ ሲቀሙ የኖሩ ናቸው። በምድረ በዳ የኖሩ ናቸው። እነዚህን የሰቀሏቸው ለእርማት እንዳይመስላችሁ፣ ለመቀጣጫ እንዳይመስላችሁ፣ ክርስቶስን ወንበዴ ነው ለማለት ነው። ሎቱ ስብሐት በቀኝ በኩል የመጣው በቀኝ የተሰቀለውን ይሄ ምንድን ነው ብሎ ይጠይቃል። ይሄማ እኮ ገሌ የሚባል ወንበዴ ነው ብሎ ይናገራል። ወደ መሃል መጥቶ ጌታን ይህሳ የመካከለኛው ብሎ ሲጠይቅ እንዴ ይሄማ ዋናው የወንበዴዎቹ አለቃ ይላል። በግራ በኩል የመጣው በግራ የተሰቀለውን ይሄ ማን ነው ይሄ ምንድን ነው ብሎ ይጠይቃል። ይሄማ ዳክርስ ይባላል ኃይለኛው ወንበዴ ሽፍታ የነበረ ነው ይላል። ይሄስ የመካከለኛው ብሎ ጌታን ሲጠይቅ እንዴ ምን ጥያቄ ያለው እሱማ የወንበዴዎቹ የሌቦቹ የሽፍቶቹ አለቃ ለማለት ክርስቶስን ኃጢአተኛ ለማስመሰል፣ ወንበዴ ለማስመሰል፣ ሽፍታ ለማስመሰል፣ ሌባ ለማስመሰል የመጨረሻው የኃጢአተኞች ጥግ ኃጢአተኛ ለማስመሰል እንጂ እነሱን ለመቀጣጫ ለማረሚያ አይደለም። ቀጠቀጡት። ክርስቶስን ኃጢአተኛ ለማስመሰል ቀጠቀጡት። እውነተኛ ሌባ ለማስመሰል ቀጠቀጡት። እውነተኛ ወንበዴ ለማስመሰል ቀጠቀጡት። በአደባባይ መስቀል አሸክመው እንዲደፋ አደረጉት። በቡጢ መቱት። ጥርሱ እስኪወርድ መቱት። ፂሙን ነጩት። አንዱ ከፊት አንዱ ከኋላ እየሆኑ ወደፊትና ወደኋላ እየሳቡ ደፉት። መስቀል ተሸክሞ እንዲወርድ አደረጉት። ምራቃቸውን ተፉበት። ዓለም ላይ አለ የሚባል አይነት ስድብ ሰደቡት። ኃይለኛ የሚባል ጡንቻ ያላቸው ጉልበት ያላቸው ከ570 በላይ የሚሆኑ ወታደሮች ተሰብስበው ገረፉት። 6666 ጊዜ ጀርባው ላይ አካሉ ላይ የጅራፍ ጫፍ አረፈበት። እንዲያውም አባቶቻችን ሲገልጡ የጅራፉ ጫፍ ላይ የተቀመጠ ወይም የተንጠለጠለ ወይም የታሰረ የሚስማር የብረት ስብርባሪ የብርጭቆ ስብርባሪ የአጥንት ስብርባሪ የሾለ ነገር የብራቱ ጫፍ ላይ እንዲደረግ የጅራፉ ጫፍ ላይ እንዲደረግ ተደርጎ አንድ ገራፊ የጌታ ጀርባ ላይ አሳርፎ ሲያነሳው ፍይ ስጋ ይዞ ይነሳል። ጽዋ ሙሉ ደም ይረጫል። እነዚህ ስቃያት ተቆጠው 6666 ጊዜ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ሶስት ጊዜ አይደለም 570 ወታደር እየተፈራረቀ እየደከማቸው ገበጣ እየተጫወቱ ቁማር እየተጫወቱ እየተመላለሱ ቁጥር ተሳሳትን እያሉ እነ ዮሐንስ ወንጌላዊ እየቆጠሩት ነው የምንናገረው። ወታደሮቹ የቆጠሩት አይደለም፣ አይሁዳውያን የቆጠሩት አይደለም። ወታደሮቹ የቆጠሩት የሚያውቁት ሳይሆን ዮሐንስ ወንጌላዊ በዓይኑ በብረቱ ያየው 70 ዘመን ያለቀሰበት 70 ዘመን የተንከራተተበት ሳይስቅ የኖረበት እንባውን እያፈሰሰ እንባውን ጨርሶ ደም አልቅሶ ደሙን ጨርሶ እጅ አልቅሶ ፈሳሹን ሁሉ ጨርሶ ቆዳው ከአጋሉ ጋር ተጣብቆ የተጠራበት ነው ዮሐንስ ወንጌላዊ። ይህን እያሰበ በአይምሮው ተስሎ በጭንቅላቱ ተስሎ በልቡናው ተስሎ በአይምሮው ተቀምጦ ሌላ ነገር ሳያስብ እያለቀሰ ቁጹረ ገጽ ሆኖ ፊቱን ቋጥሮ የኖረበት ነው። ይህን መከራ ክብር ያደረገልን አምላካችን የተመሰገነ ይሁን። አመስግኑት እግዚአብሔር፣ አመስግኑት እግዚአብሔር። 6666 ጊዜ ተገርፏል። ያ ስጋ የት ሄደ ይመስላችኋል? ያ ደም የት ሄደ ይመስላችኋል? ይህን ስጋ ቤተክርስቲያን ትሰጠዋል። ይህን ደም ቤተክርስቲያን ትሰጠዋል። ወጣት ወንድሞቻችን እህቶቻችን፣ እኛ በየሜዳው በጣም ብዙ ነገሮችን እናሳልፍ የለ እኛ ህይወት እያልን እኛ የወጣትነት ህይወት እያልን እኛ ፊልም እያልን እኛ ኳስ እያልን የምናሳልፋቸው ነገሮች አሉ አይደለም? ስጋ ተቆርሶልሃል፣ ደም ፈሶልሃል። ያ በጅራፍ ጫፍ ቀራንዮ ምድር ላይ የተበተነው ስጋ፣ ያ በጅራፍ ጫፍ ቀራንዮ ምድር ላይ የተረጨው ደም፣ ያ የተፈረፈረው ስጋ፣ ያ የተፈተፈተው ስጋ፣ ያ ምድር ላይ የወደቀው ስጋ፣ ያ አንተ ንስር ሆነ እንድትበላው የተሰጠ ስጋ። ይህንን ራሱ ጌታ እንዲህ ብሎ አስቀምጦታል። የማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ አባህሎ ገደላ እየይትጋብኡ አንስር፣ ስጋ ወዳለበት ንስሮች ይሰበሰባሉ ይላል። ያ ስጋ ቀራንዮ ላይ አለ። ቀራንዮ ቤተክርስቲያን ነው። ቀራንዮ መቅደሱ ነው። የቀራንዮ ሰዓት ቅዳሴው ነው። የመስቀሉ ሰዓት ቅዳሴው ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ሰዓት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለው የመስቀል ሰዓት ምሳሌ፣ የቅዳሴ ሰዓት ምሳሌ። የቅዳሴ ሰዓት በአማካይ 3 ሰዓት ይፈጃል እስከ ቁርባኑ ድረስ።
እነዚህ 3 ሰዓታት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያሉትን ጌታ በመስቀል ላይ እየደቀቀ የቆየባቸውን ሰዓታት የሚያሳዩ ናቸው። ለምን ወዲያው አልሞተም? ያን ሁሉ ተገርፎ ለምን አልሞተም? ለዛውም ደግሞ እየጮኸ ነው የሞተው። ይህንን ታውቃላችሁ። ቅዱስ ያሬድ እንደሚናገረው የእኛ ሊቃውንት በተርጉማኑ 7 ጩኸቶቹን መስቀል ላይ ጮኋል ይላሉ። 7 አጽራ መስቀል ብሎ ይጠራቸዋል። እነዚህን የጮኸባቸውን መንገዶች ቅዱስ ያሬድ በጾመ ድጓ ሲገልጽ ከልሃ፣ ጸርሃ፣ ገአረ እያለ ነው። በስቅለት በየሰዓቱ የሚባሉ ናቸው። ከልሃ፣ ጸርሃ፣ ገአረ እያለ ነው የሚጠራቸው። ከልሃ ማለት ጮኸ ማለት ነው። የስቃዩን ጩኸት የሚያሳይ ነው። ጸርሃ ማለት ደግሞ ጮሆ ተጣራ ማለት ነው። ገአረ ማለት ግን ጓጎረ ማለት ነው። የመጨረሻው ጌታ እየጓጎረ ነው የሞተው። ነፍሱ ከስጋው በሚለይበት ሰዓት ለይቅርታ ራሱን እየሰዋ የሚያደርጉትን አያውቁምና ይቅር በላቸው እያለ እየጓጎረ ነው የሞተው። ታውቃላችሁ፣ በገጠር አካባቢ ከብቶች ከብት የታረደበት አካባቢ ሲደርሱ መሬቱን እየቆፈሩ ምድሩን እየቀፈሩ ይጓጉራሉ። ደሙ ይሸታቸዋል። የእነሱ ወገን የሆነው የታረደበት ቦታ ፈርሱ ይሸታቸዋል። መሬቱን ይቆፍሩታል። ክርስቶስ የተሰቀለው የአዳም አጽም ያለበት ቦታ ነው። የአዳምን አጽም ሕያው ለማድረግ አዳምን ከሞት ለማስነሳት ካሳ ለመክፈል ስጋ ቆርሶ ደም አፍስሶ ለማዳን መስቀል ላይ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ እየጓጎረ ነበር። ገና ችንካሩ ሳይወድቅ ላዩ ላይ ያለው ጭንቅላቱን የሚፈቀፍተው ወደ ሰማይ የሚደርስ የእሾህ አክሊል የብረት እሾህ እስከ ልቡ ድረስ የሚገባ ላዩ ላይ ጭንቅላቱ እየተፈጠፈጠ ነው ብላል። አናቱ እየተፈጠፈጠ አንጎሉ እየተፈጠፈጠ መስቀል ላይ ሆኖ የሚያሳዝነው የሚያደርጉትን አያውቁምና ይቅር በላቸው እያለ ነው የሞተው። ከመስቀል በኋላ አይደለም ይቅር ያለ፣ መስቀል ላይ እያለ ነው ይቅር ያለ። ችንካሩ ከወለቀ በኋላ አይደለም ይቅር ያለ፣ እየተወጋ ነው ይቅር ያለ። ችንካሩ ሳይወድቅ ደሙን እያዘራ ትኩሱ ደም እየፈሰሰ ከሙታን ተለይቶ ከተነሳ በኋላ የባለፈውን ትቼዋለሁ አይደለም ያለው። እዚያው መስቀል ላይ እንዳለ እዚያው እየቃተተ እዚያው እየሞተ ስጋው አልቆ አጥንቱ ደቆ እንደ በረዶ ነጭ ሆኖ እየታየ እዚያ ሆኖ ነው የማረን፣ እዚያ ሆኖ ነው ይቅር ያለን። ክብርና ምስጋና ለስም አጠራሩ ይሁን። ስለ ቸርነቱ አመስግኑት፣ እግዚአብሔር አመስግኑት። ያንሰዋል፣ አመስግኑት ስለ ቸርነቱ ስለ ደስታው። ይሄ ነው የመጀመሪያው አካላዊ መቀጥቀጥ የሚባለው ይሄ ነው። ይሄኛው አካላዊ ይሄን ትንሽ ተናገርኩት፣ ይሄን ትንሽ ገለጥኩት። ሁለተኛው ግን አይገለጥም። ሁለተኛው ከአይምሮ በላይ ነው። እንዲያውም እሱ ራሱ እንዲህ ብሎ ይናገራል። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ብትመለከቱ ብዙ የዘነገረክሙ ይላቸዋል ሐዋርያ። የምነግራችሁ ብዙ ነበር ወባህቱ ይተክሉ ጸዊሮቶ፣ ነገር ግን አሁን ልትሸከሙት አትችሉም ይላቸዋል። ወሶበ ቀጻ በራክሊጦስ መንፈሰ ጽድቁ ይመራሃክሙ በኩሉ ጽድቅ፣ አጽናኙ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ ያሳስባቸዋል፣ በአይምሯችሁ ይቀርጸዋል። የተወሰነውን የምትችሉትን ይኸውላችሁ ክርስቲያኖች፣ የክርስቶስን መከራ ማንም ሊቅ ተናግሮ አይጨርሰው። ማንም ዮሐንስ አፈወርቅም ቢሆን አትናቴዎስም ቢሆን ያው ዮሐንስ አፈወርቅ መናገር ሲያቅተው ምን እንዳለ ታውቃላችሁ? የተቀደሰው ቅዳሴ ብክይዎ ወላህውዎ እለታፈቅርዎ፣ የምትወዱት አልቅሱለት ነው። እንዲያውም ዮሐንስ ያለቅሳል እዚያው ቅዳሴው ላይ ይላል። ወዮ ወዮ ማለት ነው። እሪ ወዮ ወዮ እኔ ልደፋ ለማለት ያለ ነው። ክርስቶስ ንጉሥ ነው። አሜን አምላክ ነው ኢየሱስ መድኃኒት ነው እያለ ይናገራል። ንጉሳችን ክርስቶስ ሆይ፣ መድኃኒታችን ኢየሱስ ሆይ፣ አምላካችን አማኑኤል ሆይ ስለኛ እንዲሆን እያለ ዮሐንስ አፈወርቅ ያለቅሳል። በእንባ ብቻ ነው የሚገለጠው። ይቺ ቀን ለበቁት አባቶቻችን ቃል የላትም፣ ንግግር የላትም፣ እንባ ብቻ ነው ያለው፣ መንከራተት ብቻ ነው ያለው። ያውም እድሜ ዘመናቸው ሙሉ እየተንከራተቱ ክርስቶስን ሰብከውታል። እነ ቅዱስ ዮሐንስ ወንጌላዊ ፊታቸውን ቋጥረው ሰብከውታል። ክብር ለአባቶቻችን ይሁን፣ በረከታቸው በሁላችንም ላይ ይደርብን። አመስግኑት እግዚአብሔር። በደላችን እሱ ላይ ሲያልፍ ነቢዩ ኢሳይያስ ይናገራል። ትንቢተ ኢሳይያስ ምዕራፍ 53 ላይ መቀጥቀጥ ሁለት ነው እያልኩ እሱ ነው እየተናገርኩት ያለው። መቀጥቀጥ ነበረበት። የተቀጠቀጠው አንዱ አካላዊ ነው፣ መከራው ነው፣ ጭንካሩ ነው፣ ጅራፉ ነው አልኳችሁ። ሁለተኛው ረቂቅ ነው፣ መንፈሳዊ ነው አልኳችሁ። እሱ ምንድን ነው? በደላችን እሱ ላይ ሲያልፍ። በደንብ ስሙኝ። ስለ በደላችን ይላል ነቢዩ ኢሳይያስ ሲናገር ደቀቀ ይላል። በደላችንን በእርሱ ላይ አኖረ ይላል። ስለ መተላለፋችን ቆሰለ ይላል። ሕመማችንን ተሸክሟል፣ ደዌያችንን ይዟል። እነዚህ ነገሮች ትሰማላችሁ፣ ረቂቅ ናቸው እነዚህ። በደልን መሸከም ይቻላል። በደል ረቂቅ ነው። ኃጢአት ረቂቅ ነው። ወጣቶቹ በእናንተ ቋንቋ በደል ማስ የለው፣ በደል ቮሊዩም የለው፣ በደል ደንሲቲ የለው፣ ሜዥር አይደረግም። በደላችንን በእርሱ ላይ አኖረ ሲል ምን
ድንጋይ ነው? ቁስ ነው ወይ? ምክንያቱም ማስ የለውም፣ ቮሊዩም የለውም፣ ምድገት የለውም፣ ይዘት የለውም፣ ምንም አይለካም፣ ዴንሲቲ እፍጋት የለውም። ነገር ግን በደላችንን በእርሱ ላይ አለ ወይ? እንዴት ሆኖ በደል በእርሱ ላይ ተቀመጠ? ይህን ማድረግ የሚችለው ክርስቶስ ብቻ ነው። ለምን? አምላክ ስለሆነ። ከዚያ በደላችንን ተሸከመ። መሸከሙ ብቻ አይደለም፣ አድቅቆታል። ትከሻው ላይ ሲያር አድቅቆታል። ትዝ ይላችሁ እንደሆነ የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ እየተመላለሰ ይጸልይ ነበር። ዛታ ይልፋ ለዛቲ ጽዋ ምነ አባቶች ይህች ጽዋ ከኔ አሳልፋት እያለ ላቡ እየተንጠፈጠፈ ወዙ እንደ ደም እየወረደ መሬቱን አፈሩን ጭቃ እያደረገው እያራሰው እያረጠበው እየተመላለሰ ይጸልይ ነበር። እየተጨነቀ ነው የሚለው ወንጌሉ የሚገልጠው። ወፈርሃ ነው የሚለው ፈራ ይላል። ወአውተረ ጸልዮ ይላል። አጽንቶ ተመላልሶ አብዝቶ ይጸልይ ነበር ይላል። ለምን ፈራ? የሚሸከመው የኛን በደል ነው ወዳጄ። በደል የባህሪው አይደለም፣ ነውር የባህሪው አይደለም። የኛን ኃጢአት የኛን ነው የኛን በደል መስቀል ላይ ይሸከመው። ያን ጽዋ ነው ይለት እያለ ነበር። እንዲህ ይላል አኮ ፈቃደ ዚአየ አለ ፈቃደ ዚአከ ለይኩ። እንዲህ ስለሆነ ግን የኔ ፈቃድ አይደለም ያንተ ፈቃድ ይሁን ይላል። ለምን? ለመሞት ነው የመጣው። ፈቃዳቸው አንድ ነው፣ ከአብ ጋር አንድ ነው፣ ከመንፈስ ቅዱስ ጋር አንድ ነው። ስለዚህ መስቀል ላይ የሁላችንን ኃጢአት ይሸከማል፣ ያደቀዋል። ጫንቃው ላይ ያርፋል፣ ያደቀዋል። ትከሻው ላይ ያርፋል፣ ያደቀዋል፣ ይጨነቃል። ከዛ ነቢዩ ኢሳይያስ እንዲህ ይላል፣ ተጨነቀ ይላል፣ ተሳቀየ ይላል፣ አፉንም አልከፈተም ይላል። አልነገራቸውም ለሐዋርያት። ይህን የሚያውቅ የሚረዳ ሰው እኔ አሁን ጥቂቱን ለማሳየት እየሞከርኩ እንጂ ይሄን መናገር የሚችል ማንም የለም። የክርስቶስ መከራ ዓለም እስኪያልፍ ድረስ ተነግሮ አያልቅም። የሚናገረውም ቃልም የለም፣ የሚገልጠው ቋንቋም የለም። የክርስቶስ መከራ ደቋ። ይሄ መቀጥቀጥ ይባላል። የነሐሱ እባብ ክርስቶስ ነው። ነሐሱ እሳት ውስጥ መግባት አለበት፣ ቃል ሥጋ መሆን አለበት። ሁለተኛ መቀጥቀጥ አለበት፣ መከራ መቀበል አለበት። ሶስተኛ መሰቀል አለበት። ለምንድን ነው የሚሰቀለው? እንዲታይ ነው። ክርስቶስ ለምንድን ነው የሚሰቀለው? እንድናየው ነው። እንዳልኳችሁ እኔን የምታዩኝ አብዛኞቻችሁ ከፍ ያለ ቦታ ስለሆንኩኝ ነው። ክርስቶስን ቀና ብለን እንድናየው መሰቀል አለበት። ማየታችን ብቻ አይደለም፣ እንድንሳጭም ራሱ እንደገለጸው ዮሐንስ ወንጌል ምዕራፍ 12 ላይ እምከመ ተለአልኩ እምድር ስብ ኩሉ ሀቤ፣ ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ብሎ እንደተናገረው እንዲስበን በመስቀል ላይ ተሰቀለ። አንደኛ። ሁለተኛ በመስቀል ላይ የተሰቀለበት ምክንያት መርገምን እንዲሽር ነው። እንዲህ ተብሎ ተጽፏል ይላል ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ይላል። ክርስቶስ ይላል እኛን ከእርግማን ይዋጀን ዘንድ ይላል ስለ ሁላችን እርግማን ሆነ ይላል። ስለ ሁላችን ምን ሆነ? እርግማን ሆነ። ይከብዳል ቃሉ ለመጥራት አይደል? ስለ ሁላችን እርግማን ሆነ ማለት እንደሆነ ተቀላችሁ። ያን ጊዜ ክርስቶስ መስቀል ላይ በተሰቀለበት ሰዓት አዳም ብላችሁ ብትጠሩ አቤት የሚላችሁ ክርስቶስ ነው። ምክንያቱም በአዳም ቦታ የተሰቀለው ክርስቶስ ነው። የእኛን እርግማን፣ የእኛን ጦስ፣ የእኛን በደል፣ የእኛን ነውር፣ የእኛን መጥቆር፣ የእኛን መጎሳቆል፣ የእኛን መከራ፣ የእኛን ስቃይ፣ የእኛን ባርነት ተሸክሞታል መስቀል ላይ። ስለዚህ መስቀል ላይ ያኔ ሁላችን መልክ አርፎበታል። አንተ ብታየው ትጠላዋለህ። ነቢዩ ኢሳይያስ እንዲህ ይላል እንወደው ዘንድ ደም ግባት የለውም ይላል። እንዴት ልትወደው ትችላለህ? በቀራንዮ በኩል ያኔ ብታል መስቀል ላይ የራስህን ኃጢአት ተሸክሞ ታየዋለህ። የእኛን የዝሙት ኃጢአት፣ የእኛን የሌብነት ኃጢአት፣ የእኛን የመከፋፈል ኃጢአት፣ የእኛን የብሔር ኃጢአት፣ የእኛን በቋንቋ መለያየት፣ የእኛን የትዕቢት ኃጢአት፣ የእኛን የንቀት ኃጢአት፣ የእኛን ከፍ ዝቅ የማድረግ ኃጢአት፣ የእኛን የስግብግብነት ኃጢአት መስቀል ላይ ተሸክሞ ታየዋለህ። ከዚያ የራስህ ኃጢአት መልክ ይታይህና ክርስቶስን ትጠለዋለህ። እንዲህ ትለዋለህ፣ አንተ ሌባ ትለዋለህ። ለምን እንደሆነ ታውቃለህ? ያንተን ሌብነት መስቀል ላይ ተሸክሞታል። ያን የምታይህ የራስህ ኃጢአት መልክ ነው። ያን የሚታየን የእኛ የራሳችን የበደላችን መልክ ነው። አጥቁሮታል። እንዴት ትወደዋለህ? የሌባ መልክ ይዞ እንዴት ትወደዋለህ? የአመንዝራ መልክ ይዞ እንዴት ልትወደው ትችላለህ? ምክንያቱም መልኩ በእኛ ኃጢአት ጠቁሯል። ነጭ የነበረው ወግ ከራዲዮን የሚባለው ወግ የእኛን ኃጢአት የእኛን በደል ተሸክሞ መልኩን አጥቷል። ይህ የእኛን ኃጢአት መልክ ነው የሚታየው መስቀል ላይ። ስለዚህ ስታየው ልትወደው አትችልም። እንደተናቀ ቆጠር ነው ይላል ነቢዩ ኢሳይያስ። ለምን? የእኛን የመናቅ ኃጢአት ተሸክሞታል። መርገማችንን ይሽር ዘንድ ስለኛ እርግማን ይሆን ዘንድ ክርስቶስ መስቀል ላይ ተሰቀለ። ሁለተኛ። ሶስተኛ ለምን መስቀል ላይ ተሰቀለ? ዓለምን እንዲሰራ። እየጨረስኩ ነው።
ዓለምን የሚሰራበት ስፍራ መስቀል ነው። ዓለምን የሚሰራበት ስፍራ ዕለተ ዓርብ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለው ሰዓት ነው። ያ ሰዓት ማለት አዳም ዕፀ በለስን የበላው ዓርብ ከቀኑ 6 ሰዓት ነው። የበለሱን ፍሬ ወደ አፉ ያስገባው ቀን 6 ሰዓት ነው። የክርስቶስ አካል ከዕፀ መስቀሉ ጋር የተገናኘው ዓርብ ቀን 6 ሰዓት ላይ ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ፀሐይ ጠፍቶ ነበር። ዓለም በሙሉ ጨልሞ ነበር። ያው ቅዱስ ሉቃስ የሚገልጠው የሉቃስ ወንጌል ምዕራፍ 23 ቁጥር 44 ጀምሮ ወቀትሮ ይላል ጊዜ 6 ሰዓት ሞተ ፀሐይ ይላል። ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ይላል። ቀትር ላይ ጋኔን የሚወጣበት እባብ የሚታይበት ጋኔነ ቀትር ተብሎ የሚጠራው ይሄ ክፉ የሚባለው ጋኔን የሚታይበት እባብ የሚውለበለብበት መርዙን የሚረጭበት እባብ እንዲቀጥ ብሎ የሚነደፍ የሚጠብቅበት ሰዓት ነው ቀትር። ክርስቶስ የተሰቀለበት ሰዓት 6 ሰዓት ፀሐይ ምዕዛሯ ሙሉ የሚሆንበት ስቁረታተ ብርሃን ተብለው የሚጠሩት የብርሃን ቀዳዳዎች የሚባሉት ወንፊቶች የሚባሉት ሙሉ ለሙሉ 595ቱም በሙሉ ክፍት የሚሆኑበት ሰዓት ነው 6 ሰዓት። ያኔ ነው ፀሐይ የሞተው፣ ፀሐይ የጨለመ ወጸልመ ይላል ቅዱስ ሉቃስ ሲናገር ሁሉ ዓለም በሙሉ ጨለማ ሆነ ይላል። ለምን? ዓለም እንደገና እየተሰራ ነበር። ተረግሞ ነበር ዓለም በአዳም ምክንያት። ሁሉ እጽዋትም ተረግመው ነበር፣ እንስሳትም ተረግመው ነበር፣ ነፋስ ተረግሞ ነበር፣ ውሃ ተረግሞ ነበር፣ መሬት ተረግማ ነበር፣ እሳት ተረግሞ ነበር፣ 4ቱ ባህሪያት ተረግመው ነበር። ሰው የሚጠቀምባቸው ነገሮች በሙሉ ተረግመው ነበር። ክርስቶስ ከ6 ሰዓት እስከ 9 ሰዓት ምን እየሰራ ነበር? ዓለምን እንደገና እያደሰው ነበር፣ እንደገና እየሰራው ነበር። ክብርና ምስጋና ለስሙ አጠራሩ አመስግኑት። ይሄ ብቻም አይደለም፣ የመጨረሻው እኛ የምንወለድበት ሰዓት ነው። ይህ አዲስ ተፈጥሮ ተብሎ የሚጠራው የሚጠናቀቀው በዚያ ሰዓት ነው። ክርስቶስ መስቀል ላይ በሚተኛበት ሰዓት ነው ሔዋን የምትወጣው፣ ዳግሚት ሔዋን የምትወጣው፣ ዳግሚት ሔዋን ቤተክርስቲያን የምትወጣው። እኛ ከጎኑ የምንወለደው ልክ ነፍሱ ከስጋው ሲለይ ይመጣና ለእንጊኖስ ጎኑ ይወጋዋል። ከጎኑ ደምና ውሃ ይወጣል። ከዚያ ጉድጓድ ከውሃው እንወለዳለን። ከቁስሉ የቁስል ልጅ ነህ፣ ከቁስል ነው የተወለድከው። እንዲህ እንዳለ ነቢዩ ኢሳይያስ ወበቁስለ ዚአሁ ኀዮነ ንሕነ፣ በእርሱ ቁስል እኛ ተፈወስን አይደለም ኖርን ነው። ተፈወስን የሚለው ጊዜያዊ መፈወስን ያሳያል። ግዕዙ የሚለው ኀዮነ ማለት በሕይወት ኖርን ዳንን ማለትም አይደለም። ኀዮነ ነው የሚለው ኀይው ኀይወት በሕይወት መኖር ነው፣ ሕይወት ማግኘት ነው። በእርሱ ቁስል ምን አገኘን? ሕይወት አገኘን። ከምኑ ተወለድን? ከጉድጓዱ ተወለድን፣ ከጎኑ ተወለድን። ትዝ ይላችኋል የቁስል፣ ትዝ ይላችኋል የመከራ፣ ትዝ ይላችኋል የጉድጓድ፣ ትዝ ይላችኋል የተወለዳችሁበት ስፍራ። ኃጢአት እንዳንሰራ ይሄ ትዝ ይበለን፣ እንዳንክድ ይሄ ትዝ ይበለን፣ ከዓለም እንዳንተባበር፣ ከርኩሰት እንዳንተባበር ይሄ ትዝ ይበለን፣ ከቤተ ክርስቲያን እቅፍ እንዳንወጣ፣ ከአባቶቻችን እቅፍ እንዳንወጣ፣ ከጌታ ፍቅር እንዳንወጣ ይሄ ትዝ ይበለን። ይሄ ነው የተወለድክበት ፍቅር። መሰቀል ነበረበት። አንደኛ ሰዓት ውስጥ መግባት አለበት፣ ቃል ስጋ መሆን አለበት። ሁለተኛ መቀጥቀጥ አለበት፣ መከራ መቀበል አለበት። ሶስተኛ መሰቀል አለበት። እነዚህ ነገሮች እንዲፈጸሙ ክርስቶስ መስቀል ላይ መሆን አለበት። የመጨረሻው መታየት አለበት፣ መታየት አለበት። አሁን ነሐሱ እባብ መርዝ የለውም፣ መርዝ አልነበረውም፣ አይናደፍም፣ መናደፍም አይችልም። ምክንያቱም እባብ አይደለም፣ አይንቀሳቀስም። እንደ እባቡ ሲጥ ብሎ አይጮህም። እየጨረስኩ ነው፣ አይዟችሁ። እንደ እባቡ ሲጥ ብሎ አይጮህም፣ እንደ እባቡ አይንቀሳቀስም። ነገር ግን በነሐሱ ተቀጥቅጦ በእባቡ አምሳል ከተሰቀለ በኋላ ሰዎች ሲያዩት መርዙ ከሰውነታቸው ወጥቶ የነሐሱ እባብ ላይ አርፏል። አሁን መርዝ አለ፣ አይናደፍም፣ ግን መርዝ አለ። መርዙ የራሱ አይደለም፣ ግን መርዝ አለ። መርዝ ተሸክሟል። የማንን መርዝ? የሕዝቡን መርዝ ተሸክሟል። የተነደፉትን ሰዎች መርዝ ተሸክሟል። ክርስቶስ ኃጢአት የለበትም። መስቀል ላይ በተሰቀለ ጊዜ ግን በደል ተሸክሟል። የራሱ አይደለም፣ የእኛን ነውር ተሸክሞታል። ስለዚህ ልክ ሲታይ መርዙ ከሰውነታቸው ይወጣል። አዩት፣ ከዚያስ ተፈወሱ፣ ዳኑ፣ እነርሱ በሕይወት ኖሩ። እኛስ ክርስቶስን ስናየው እንፈወሳለን። ክብርና ምስጋና ለአምላካችን ይሁን። ስናየው የሚፈውሰናል። ሙሴ እንዲህ ብሎ ይናገራል። ኦሪት ዘዳግም ምዕራፍ 28 ቁጥር 66 ላይ እስራኤል ይላል ስቅልተ ትሬእያ ለሕይወትከ ወኢትትአመናይ፣ እስራኤል ሆይ ሕይወትህን ተሰቅላ ታያታለህ፣ ነገር ግን አትታመንባትም ይላል። ሕይወትህን ይላል። ምንህን ይላል? ሕይወትህን
ክርስቶስን ተሰቅሎ ታየዋል። ምን ያደርጋሉ እስራኤላውያን? ሰቅለው ሕይወታቸውን ሰቅለው ጀርባቸውን ሰጥተው ሄደው። ዛሬ ብዙ ለመስቀሉ ጀርባ ሰጥቶ መሄድ ብዙ አለ። ለታቦቱ ጀርባ ሰጥቶ መሄድ፣ ለአባቶቹ ጀርባ ሰጥቶ መሄድ፣ ለቅዳሴው ጀርባ ሰጥቶ መሄድ፣ ለቤተክርስቲያን ጀርባ ሰጥቶ መሄድ፣ ለክህነት ጀርባ ሰጥቶ መሄድ፣ ለወንጌል ጀርባ ሰጥቶ መሄድ፣ ለንስሐ ጀርባ ሰጥቶ መሄድ። በጣም ብዙ ሰው አለ፣ ብዙ የሚክድ ሰው አለ። እግዚአብሔር ሁላችንን ከክህደት ይጠብቀን። መታየት አለበት። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 3 ቁጥር 1 ጀምሮ ኦ አብዳን ሰብአ ገላትያ መኑ አይመለክሙ ከመ ይትመኑ በጽድቅ፣ እናንተ የገላትያ ሰዎች ሆይ ይላል ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይልና እነሆ ክርስቶስ በዓይናችሁ ፊት ይላል እንደተሰቀለ ሆኖ ተስሎ ነበር ይላል። ለምንድን ነው ማየት ያልቻልነው? ክርስቶስ በዓይናችን የማያልፈው ለምንድን ነው? እና አቡነ ገብረ መንፈስ ቅዱስ እኮ አሞራ መጥቶ ዓይናቸውን አውጥቶ አፍስሶ ሲጠጣው ትዝ የማይላቸው ለምን እንደሆነ ታውቃላቸው? በዓይናቸው ፊት የሚያልፈው የክርስቶስ መከራ የጌታ ራቁትነት ነው። ያ ግርፋት፣ ያ የተተለተለው ቆዳ፣ ያ የተገፈፈው ቆዳ፣ ያ የገጠጠው አጥንት ደም ስለሚታያቸው ለዚያ ነው በዓይናችን። በእኛ ዓይን ብዙ ነገር ያልፋል። ፊልሙ ያልፋል፣ ኳሱ ያልፋል፣ ማስመሰሉ ያልፋል፣ ግብዝነቱ ያልፋል። ዓይናችን እስኪጠፋ ቲክቶክ እናያለን። ዓይናችን እስኪጠፋ ዩቲዩብ እናያለን። ዓይናችን እስኪጠፋ ፌስቡክ እናያለን። ሁሉ ነገር ማግኘት የምንፈልገው ፌስቡክ ውስጥ ነው። ቅዳሴውን ማግኘት የምንፈልገው ቲክቶክ ውስጥ ነው። ወንጌሉን ማግኘት የምንፈልገው ቲክቶክ ውስጥ ነው፣ ዩቲዩብ ውስጥ ነው፣ ሚዲያ ውስጥ ነው። ዓይናችን ጠፋ። ክርስቶስን በማየት አይደለም። የስልካችን ስክሪን ላይ ዓይናችን ፈሰሰ። ጆሮአችን ለቴክኖሎጂው ተቃጠለ። እነዚህ የከበሩ እጆቻችን ለሌላ ላልባሌ ነገር ዋሉ። እግሮቻችን ወደ ሌላ ስፍራ፣ ልባችን ተሰረቀ። ከክርስቶስ ፍቅር ሸሸ። በክርስቶስ ላይ ማገጠ። አመነዘርን በጌታ ላይ፣ አመነዘርን በቤተክርስቲያን ላይ፣ አመነዘርን በክርስቶስ ላይ፣ አመነዘርን በቅዱሳን ላይ፣ አመነዘርን በአባቶቻችን ላይ። ወጣን፣ ሸሸን፣ አባቶቻችንን አንሰማ። አሁን የሚረዳን አንድ ተራ ሰው ሚዲያ ላይ ወጥቶ የሆነ ነገር ስለተናገረ የማቴዎስ የማርቆስ ወንጌል ስላለ ብቻ እሱን ተከትለን እንነጉዳለን። ተፋታን ከአባቶቻችን ጋር፣ ለምልክት ከቀሩን አባቶቻችን ጋር፣ ለምልክት ከቀሩት ሊቃውንት ጋር፣ ለምልክት ከተሰጡን እንዲገስጹን ከተሰጡን ከአባቶቻችን ጋር ተለያየን። እነሱን አንሰማ። ሌላ የምንከተለው የየራሳችን ባህሳዊ፣ የየራሳችን መምህር፣ የየራሳችን ሊቅ፣ የየራሳችን አጥማቂ፣ የየራሳችን ጳጳስ፣ የየራሳችን ምን ነቢይ እየሾምን እየነጎድን። ምክንያቱም ክርስቶስን ረስተናል። ልባችን የማያልፈው እሱ ስለሆነ ሌላ ስለሆነ በልባችን እሱ ቢያልፍ ኖሮ እንገዛለን፣ እንታዘዛለን። በዓይናችሁ ፊት እሱ ይለፍ። አስቡት የክርስቶስን መከራ። ትዝ ይበላችሁ ራቁትነቱ። ኃጢአት ልትሰራ ስል ቁስሉ ትዝ ይበል። ልትሳደብ ስትል ትዝ ይበል። ልትማጠር ስትል ትዝ ይበል። ሰው ልታፈናቅር ስትል፣ ጎረቤትን ስታሳድር ትዝ ይበል። ባልንጀራ ላይ መተት ልትመትት ስትል ትዝ ይበል። አስማት ልትደግም ስትል የጌታ ስም ትዝ ይበል። መስቀል ላይ የዋለልህ ውለታ ትዝ ይበል። በየቦታ የምትትኮሰኮሰው ነገር እሱ ከመስቀል በታች ነው። እሱ የዲያብሎስ ስራ ትዝ ይበል። መስቀል ላይ የዋለልህ ጌታ እሱ ትዝ ይበል። ቅዱስ ጳውሎስ እንዲህ ይላል። የመጨረሻ ጥቅስ ገላትያ ምዕራፍ 4 ቁጥር 19 ላይ ልጆቼ ይላል። ልጆቼ እኔ በጣም ያሳዝነኛል ይሄ ቃል እዋሰዋለሁ ብዙ ጊዜ። ልጆቼ ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል። ጭንቅ ይዘኛል። ከባድ ነው። በዚህ ዘመን ክርስቶስን በሰዎች ልቡና ማስቀመጥ ከባድ ነው። ገንዘቡ፣ ቴክኖሎጂው፣ ሌላው ነገር ተቆጣጥሮታል አይምሯችንን። ነገረ ክርስቶስን ረጅም ሰዓት ማስተማር ራሱ ከባድ ነው። ሰው ተረት ይፈልጋል፣ ቀልድ ይፈልጋል፣ መሳቅ ይፈልጋል። በየመሃሉ አንዳንድ የሚያዝናናው የፊልሙ፣ የዘይቱ፣ የሽንኩርቱ፣ የጓዳ የጎድጓዳው ጉዳይ፣ ስለ ትዳሩ አንዳንድ ጊዜ እየተነገረው መሳቅ መዝናናት ይፈልጋል። እኛ እዚህ ለማዝናናት አንመጣ። ይህ መድረክ አይቀለድበትም። መስቀል ላይ ነው የቆምኩት። አሁን እየተገረፍኩ ነው የምነግራችሁ፣ ተቸንክሬ ነው የምነግራችሁ። ሊቃውንቱ መሀል ሲቆሙ ተቸንክረው ነው የሚቆሙት። ስቡ ብሎ ጀምሮ ሰላም ጸፍቶ እስኪወጣ ድረስ ባለው ሰውነቱ እየቀለጠ ከፍቶ ነው የሚወጣው። መርጌታው የሚቀድሰው ካህን እየተቃጠለ ቆይቶ ነው የሚወጣው። ተቸንክሮ ነው የሚወጣው። እናትህ ሙታለች ቢባል ቅዳሴ አቋርጦ አይወጣም። ዲያቆኑም እንደዛው፣ የሚያገለግለው ማንኛውም ሰባኪው፣ መምህሩም እንደዛው። ሁሉ የሚተረጉመው መርጌታ፣ የሚተረጉመው መምህር፣ የመጽሐፍ መምህር እንዲሆነው የሚባል ጉባኤ አቋርጦ አይወጣም። ተሰቅሎ ነው የሚቆየው መስቀል ላይ። ተቸንክሮ ነው የሚቆየው መስቀል ላይ። ትምህርት መስቀል ነው። እናንተስ ተቸንክራችሁ መቆየት አለባችሁ። እየተሰቃያችሁ መስማት አለባችሁ። በጌታ መከራ፣ በጌታ ግርፋት
በችንካሩ በመስቀሉ እየተወጋችሁ ነው መስማት ያለባችሁ። እየሳቃችሁ አይደለም፣ እየተቀለደላችሁ አይደለም፣ እየተዝናናችሁ አይደለም፣ እየተገረፋችሁ ነው መስማት ያለባችሁ። መታየት አለበት። ክርስቶስን ስናየው ያን ጊዜ ሕይወት ይሆንልናል። ጨረስኩኝ። ኒቆዲሞስ ይህን ትምህርት የተማረው ኒቆዲሞስ ይህንን ትምህርት በተግባር ያረጋገጠው መቼ እንደሆነ ታውቃላችሁ? የስቅለት ነው። ማታ ተጠርቶ ኒቆዲሞስ ይሏል። ኒቆዲሞስ አምፃ ይላል ቅዱስ ያሬድ ሲናገር ምን ይተልጥ ከርቤው አለወይ ነው። ያን ጊዜ ቅዱስ ኒቆዲሞስ የሚገነዝበትን ሽቱ ሌላውን ይዞ መጥቷል እና ክርስቶስን መስቀል ላይ ያየ። መስቀል ላይ ሲያየው ኒቆዲሞስ ክርስቶስ መስቀል ላይ ድቅቅ ነው። መለየት እስከማይችል ድረስ መልኩ በደም ተሸፍኗል፣ ፊቱ በደም ተሸፍኗል፣ አጥንቱ ብቻ ቀርቷል። ሁለት ሰዎች ዮሴፍና ኒቆዲሞስ ብቻ ናቸው ከመስቀል አውርደው ገንዘው የቀበሩት። ሁለት ሰው እንዴት ሊችለው ይችላል? ምክንያቱም አልቀዋል፣ አካሉ አልቀዋል። አጥንት ብቻ ነው የቀበሩት ኒቆዲሞስና ዮሴፍ። ከዛስ ኒቆዲሞስ ምን አለ? ትዝ አለ ሙሴ የናሱን እባብ ቀጥቅጦ እንደሰቀለው እኔም እንደዚያው ተቀጥቅጬ ልሰቀል የመጣሁት ያለው ትዝ አለ። ጌታ የለካ እንዲህ ልቅቅ ብለህ እንደምትሞት እየነገርከኝ ነው ያኔ ብሎ ኒቆዲሞስ ይህን እያሰበ እያለቀሰ ጌታን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ ቀበሩት። በሦስተኛው ቀን ከሙታን ተለይቶ ተነሳ። ጌታ ቸር ነውና ወደ ኒቆዲሞስ ቤት በጥበብ ሄደ። ቁራሹን ሰጠው፣ ተገለጠለት። ኒቆዲሞስ ወጣ፣ አልተመለሰም። እንደ ኒቆዲሞስ ጌታን እንድናይ እርሱ ይርዳ። እንደ ነሐሱ እባብ ተቀጥቅጦ የተሰቀለው ጌታ ፍቅሩን በልባችን በአእምሯችን ይሳልልን። ዓመቱ በሰላም ያደርሰን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት በመምህራችን ላይ አድሮ ያስተማረን መድኃኔዓለም ስሙ ይክበር ይመስገን። እስኪ አመስግኑት። በመምህራችን ኢንጂነር መጋቢ ሐዲስ ነቃ ጥበብ ቃለ ሕይወት ያሰማልን።